ሰላም እንዴት ናችሁ የማይቲዩብ ቤተሰቦች? በዚህ ቪዲዮ ባለ 2 ምት እና ባለ 4 ምት ሞተር ወይም ደግሞ 2 ስትሮክ ኤንድ 4 ስትሮክ ኢንጂን ልዩነት ምን እንደሆነ እናያለን ማለት ነው። ሞተር በፒስተን እንቅስቃሴው መሰረት ባለ 2 ምት እና ባለ 4 ምት ሞተር ወይም ደግሞ 2 ስትሮክ ኤንድ 4 ስትሮክ ኢንጂን ተብሎ በሁለት ይከፈላል ማለት ነው። እያንዳንዳቸው ምን ይመስላሉ የሚለውን ከማየታችን በፊት ሞተር ኃይልን በመፍጠር ሂደት ውስጥ 4 ተግባራትን ያከናውናል። አንደኛው ተግባር የማስገባት ምት ወይም ኢንቴክ ስትሮክ ይባላል። የማስገባት ምት ወይም ኢንቴክ ስትሮክ የምንለው ሞተር ስራ በሚጀምርበት ጊዜ አስገቢ ቫልቭ ይከፈታል። ከዛም ፒስተን ወደ ታች መጓዝ ይጀምራል። የፒስተን ወደ ታች መጓዝ በሲሊንደሩ ውስጥ ባዶ ቦታ ወይም ቫኪዩም ስለሚፈጥር የቤንዚን ሞተር ከሆነ ከካርቦሬተር ውስጥ የተደባለቀውን የተጣራ አየርና ነዳጅ ወደ ሲሊንደር ስቦ ያስገባል ማለት ነው። የናፍጣ ሞተር ከሆነ ደግሞ የተጣራ አየር ብቻ እየሳበ ወደ ሲሊንደር ያስገባል። ሌላው ተግባር የመቃ ምት ወይም ኮምፕሬሽን ስትሮክ ይባላል። ፒስተን ወደ ታች የሚያደርገው ጉዞ ሲያበቃ አስገቢ ቫልቡ ይዘጋል። ከዚያም በኮሎ ወይም በክራንክ ሻፍት ዙረት አማካኝነት ፒስተን ተመልሶ ወደ ላይ ይጓዛል። በዚህ ወቅት የገባው አየርና ነዳጅ ድብልቅ ወይም ደግሞ አየር ብቻውን ይታመቃል ማለት ነው። በዚህ ጊዜ ሁለቱም ቫልቮች ዝግ ይሆናሉ። ሌላው ሶስተኛው ተግባር የኃይል ምት ወይም ፓወር ስትሮክ ይባላል። በዚህ ምት ጊዜ ፒስተን ወደ ላይ የሚያደርገውን ጉዞ ሲያበቃ የቤንዚን ሞተር ከሆነ ካንዴላ ወይም ስፓርክ ፕለግ የኤሌክትሪክ ብልጭታን በታመቀው አየርና ነዳጅ ላይ በመርጨት ኃይል እንዲፈጠር ያደርጋል። የናፍጣ ሞተር ከሆነ ደግሞ ኢንጀክተር ኖዝል ነዳጅን በትነት መልክ በታመቀው አየር ላይ በመርጨት ኃይል እንዲፈጠር ያደርጋል ማለት ነው። ይህ ኃይል በኮኔክቲንግ ሮድ አማካኝነት ከፒስተን አናት ወደ ክራንክ ሻፍት በመተላለፍ ከዛም በኃይል አስተላላፊ የተሽከርካሪ ክፍሎች አማካኝነት የመኪና ጎማ ላይ በመድረስ መኪናው እንዲንቀሳቀስ ያደርጋል ማለት ነው። በዚህ ተግባር ጊዜ ሁለቱም ቫልቮች ኢንቴክ እና አስወጭ ቫልቭ ይዘጋሉ ማለት ነው። ሌላኛው ተግባር የማስወጣት ምት ወይም ኤግዞስት ስትሮክ ይባላል። የማስወጣት ምት ወይም ኤግዞስት ስትሮክ የምንለው ፒስተን ወደ ላይ መጓዝ ሲጀምር አስወጭ ቫልቭ ይከፈታል ማለት ነው። ከዛም ፒስተን ከሲሊንደር ውስጥ ያለውን ጭስ እየገፋ ያስወጣል ማለት ነው። ሞተር ውስጥ ኃይልን በመፍጠር ሂደት ስለሚከናወኑ 4 ተግባራት ይሄን ያህል ካል ባለ 2 ምት እና ባለ 4 ምት ሞተር ልዩነታቸው ምን ይመስላል የሚለውን እናያለን ማለት ነው። ስለዚህ ልዩነታቸው ምን ይመስላል የሚለውን ስናይ ባለ 2 ምት ሞተር ወይም 2 ስትሮክ ኢንጂን የሚባለው 2 ስትሮክ አለው ማለት ነው። ወይም ደግሞ ክራንክ ሻፍቱ አንድ ሙሉ ዙር ወይም 360 ዲግሪ ይዞራል። እዚህ ጋር ስለ ስትሮክ ማየት ተገቢ ነው ማለት ነው። ስትሮክ የምንለው በሞተራችን ሲሊንደር ውስጥ 2 ቦታዎች አሉ። አንዱ ቶፕ ዴድ ሴንተር ይባላል። ሁለተኛው ደግሞ ቦተም ዴድ ሴንተር ይባላል። ስለዚህ ፒስተኑ ከቦተም ዴድ ሴንተር ተነስቶ ቶፕ ዴድ ሴንተር ጋር ሲደርስ አንድ ስትሮክ ይባላል። ወይም ደግሞ ከቶፕ ዴድ ሴንተር ተነስቶ ቦተም ዴድ ሴንተር ጋር ሲደርስ አንድ ስትሮክ ይባላል። ስለዚህ ባለ 2 ምት ወይም 2 ስትሮክ ኢንጂን 2 ስትሮክ አለው ብለናል። አንደኛው ስትሮክ ኢንቴክ እና ኮምፕሬሽን በሚከናወን ወቅት ፒስተን ከቦተም ዴድ ሴንተር ተነስቶ ቶፕ ዴድ ሴንተር ጋር ሲደርስ አንድ ስትሮክ ይባላል። ሁለተኛው ስትሮክ ደግሞ ፓወር እና ኤግዞስት ወይም ደግሞ ኃይልና ማስወጣት በሚከናወንበት ሰዓት ፒስተን ከቶፕ ዴድ ሴንተር ተነስቶ ቦተም ዴድ ሴንተር ጋር ሲደርስ አንድ ስትሮክ ይባላል። በአጠቃላይ ባለ 2 ምት ሞተር 2 ስትሮክ አለው ማለት ነው። እዚህ ጋር ማየት ያለብን ነገር ባለ 2 ምት ሞተር ላይ ወይም 2 ስትሮክ ኢንጂን ላይ ኢንቴክ እና ኮምፕሬሽን ወይም ደግሞ ማስገባትና ማመቅ በተመሳሳይ ጊዜ ይከናወናሉ ማለት ነው። ፓወር እና ኤግዞስት ወይም ደግሞ ኃይልና የማስወጣት ምት በተመሳሳይ ጊዜ ይከናወናሉ ማለት ነው። ሌላው ባለ 4 ምት ወይም 4 ስትሮክ ኢንጂን የምንለው ሲሆን ከስሙ እንደምንረዳው 4 ስትሮክ ይባላል ማለት ነው። ስለዚህ አንደኛው ስትሮክ ኢንቴክ ስትሮክ ይባላል። ፒስተን ከቶፕ ዴድ ሴንተር ተነስቶ ቦተም ዴድ ሴንተር ጋር ሲደርስ አንድ ስትሮክ ይባላል ማለት ነው፣ ወይም የማስገባት ምት ይባላል። ሁለተኛው ደግሞ ኮምፕሬሽን ስትሮክ ይባላል። ፒስተን ከቦተም ዴድ ሴንተር ተነስቶ ቶፕ ዴድ ሴንተር ጋር ሲደርስ ኮምፕሬሽን ስትሮክ ይባላል ማለት ነው። ሶስተኛው ፓወር ስትሮክ ይባላል። ወይም ደግሞ ፒስተን ከቶፕ ዴድ ሴንተር ተነስቶ ቦተም ዴድ ሴንተር ጋር ሲደርስ ፓወር ስትሮክ ይባላል፣ ወይም ሶስተኛው ስትሮክ ነው። አራተኛው ስትሮክ ፒስተን ከቦተም ዴድ ሴንተር ተነስቶ ቶፕ ዴድ ሴንተር ጋር ሲደርስ ኤግዞስት ስትሮክ ወይም ደግሞ አራተኛው ስትሮክ ይባላል ማለት። በአጠቃላይ ባለ 4 ምት ሞተር 4 ስትሮክ አለው ማለት ነው። ባለ 4 ምት ሞተር ላይ ወይም ደግሞ 4 ስትሮክ ኢንጂን ላይ ኢንቴክ ወይም ማስገባት የብቻውን ነው የሚከናወነው። ኮምፕሬሽን
የብቻውን ነው የሚከናወነው፣ ፓወር የብቻውን ነው የሚከናወነው፣ ኤግዞስትም የብቻውን ነው የሚከናወነው ማለት ነው። ስለዚህ በባለ 4 ምት ሞተር ወይም በ4 ስትሮክ ኢንጂን አራቱ ተግባራት በተለያየ ጊዜ ይከናወናሉ ማለት ነው። ሌላው ባለ 2 ምት ሞተር እና ባለ 4 ምት ሞተር የተወሰኑ ሌሎች ልዩነቶችን እናያለን ማለት ነው። ባለ 2 ምት ሞተር አወቃቅራቸው ቀላል ነው። ባለ 4 ምት ሞተር ደግሞ አወቃቅራቸው ውስብስብ ነው። ሁለተኛው ልዩነት ባለ 2 ምት ሞተር ነዳጅ ቆጣቢ አይደሉም ወይም ብዙ ነዳጅ ይበላሉ። ባለ 4 ምት ሞተር ደግሞ ነዳጅ ቆጣቢ ናቸው። ሶስተኛው ልዩነት ባለ 2 ምት ሞተር የአገልግሎት እድሜው አጭር ነው። ባለ 4 ምት ሞተር ደግሞ የአገልግሎት እድሜያቸው ረጅም ነው። አራተኛው ልዩነት ባለ 2 ምት ሞተር ከፍተኛ ጭስና ድምጽ ስላለው አካባቢን ይበክላል። ባለ 4 ምት ሞተር ደግሞ አንጻራዊነት የተሻለ ነው ማለት ነው። ሌላው አምስተኛው ልዩነት ባለ 2 ምት ሞተር ከፍተኛ ኃይል አለው። ባለ 4 ምት ሞተር ደግሞ ዝቅተኛ ኃይል አለው። ሌላኛው ልዩነት ባለ 2 ምት ሞተር ክብደቱ አነስተኛ ነው። ባለ 4 ምት ሞተር ደግሞ ክብደቱ ከፍተኛ ነው። ሌላው ከዋጋ አንጻር ባለ 2 ምት ሞተር ዋጋው ዝቅተኛ ነው። ባለ 4 ምት ሞተር ደግሞ ዋጋው ከፍተኛ ነው ማለት ነው። ልዩነታቸው ይህን ይመስላል። ቪዲዮ ከተመቻችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።